መዳናችንን በምን እርግጠኛ መሆን እንችላለን? ይህ ጥያቄ ብዙ ሰው ከሚያነሳቸው ጥያቄዎች መካከል አንዱ ነው። ታውቃላችሁ፣ መዳናችን የተረጋገጠ ነው። ይህንን የምንለው ዝም ብለን ሳይሆን የእግዚአብሔር መንፈስ ስላረጋገጠልን ነው። ሮሜ ምዕራፍ 8 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ስለዚህ እውነተኛ ድህነትን ስታገኙ ፍላጎታችሁ መለወጥ ይጀምራል። እግዚአብሔር የሚወደውን ትወዳላችሁ። እግዚአብሔርን የሚያሳዝነውን ነገር መጥላት ትጀምራላችሁ። ሌላ ወደ አእምሮዬ የሚመጣው ጥቅስ በሮሜ ምዕራፍ 5 ቁጥር 5 ላይ ይገኛል። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይህ ማረጋገጫን ይሰጠናል ይላል። ስለዚህ የመዳናችን ማረጋገጫ ፍጹም ስለሆነን አይመጣም፣ ስለተለወጥን ነው የሚመጣው እና መንፈስ ቅዱስ በውስጣችሁ እንደሚኖር፣ እንደሚመራችሁ፣ እንደሚወቅሳችሁና የእርሱ መሆናችሁን የሚያረጋግጥላችሁ ጸጥ ያለ የሰላም መንፈስ ነው። አባ አባ ብለን የምንጮህበትን የልጅነት መንፈስ ሰጥቶናል። መልሴ የሚሆነው ይህ ነው።